سوای رسم گیتای እኔ 17 ቀን ተወለደበት ቀን ደሙን ጠጣለሁ ብዬ ጌታ ሆይ ብሎ ተደብቆ አለ። እዛ ቀን አመለጠኝ። ማን አንተ? አውሬው አለቀውም በልጅነቱ 4 ጊዜ ጩና በል ይፍረስ በል ሁለተኛ ሶስተኛ የመጨረሻ ሰዋይ ረሳም ጌታዬ እንደ ሰው አይደለም ሰዋይ ረሳም ጌታዬ እንደ ሰው አይደለም ሰዋይ ረሳም ጌታዬ እንደ ሰው አይደለም ሰዋይ ረሳም ጌታዬ ሃሌሉያ ሰዋይ ረሳም ጌታ ሰዋይ ጥልም ጌታዬ እንደ ሰው አይደለም እናቱ ነሽ ለምን መጣሽ? እሱ ቸገርሽ? ነው ምን ያልሆነው ነገር አለ? ጎዳና ወጣ ሁሉ ያውቃል። አዎ ብዙ ነገር ተክሎ የዛሬ 8-9 ዓመት እዚህ ሐዋሳ ጎዳና፣ አዲስ አበባ ጎዳና ምን ብዬ ላውራ? አንድ ልጄ በቅዳሜ ለጠፍቶብኝ ከጎዳና ደብቄ ነው ይዤ የመጣሁት። አመልጦኝ ላለመንጣት ወንድምየውን ጥራልኝ አለ። ወዲዬ ኢየሱስ ነው ጌታ ሰማኝ ዛሬ ከአምላክ ዘንድ መጣልኝ ከሱ ዘንድ እፎይታ ከአምላክ ዘንድ መጣልኝ ከሱ ዘንድ ወድሻለሁ አይዞሽ ተንከራተተ እኮ ምንም ካልለኝም ተንከራተተ ይሆንዬ አንድ ነው እኮ ተንከራተተ። ስንት ዓመት ጎዳና ወጣ? ኧረ በጣም ብዙ አዲስ አበባ እዚህ ሐዋሳ እሱን ብዬ ተከትዬ መጣሁ። ማላውቀው ሀገር እዚህ ተከራይቼ እኖራለሁ። እነ ተክሎ ጎረቤት አንድ ቀን ተከራይተ? አዎ ዝናብ ለምን? እሱን ፈልጌ መጥቼ ዝናብ እየደበደበን ተክሎ ያውቃል። ጌታ ሆይ አይዞሽ አሁን መደረሰ። ደስ ብሎኛል ስለመጣ። አሜን። አይቼሻለሁ ቅድም እዛ ስትማሪ ራስ ፈሪ ከሩቅ ሀገር ይመጣል እኮ። የት አገኘሽውና መጣሽው? ልንመጣ አንድ ቀን ሲቀረን ሁለተኛ ዙር ነበር የተመዘገብነውና አልፈልግም አለ። ብንለምን አልሄድም አለ። 2013 ይዤው መጥቻለሁ። ከዛ ባከነ በቃ መጥቶ ሁሉ ነገር ጨርሰን ሄደ። አሁን ተክሉ ደውዬ ሁለተኛ ዙር አስመዝገበን ካልኩት በኋላ ጠፋ ማለት ነው። ከዛ አራተኛ ዙር ወንድምየው አለ ታናሹ አንቀርም ተባብለን ቅዳሜ ወደዚህ ልንመጣ ዓርብ ዕለት ጠፋ። ሄዶ ማረሚያ እዛ እንትን መናኸሪያ ጫታ ውስጥ ሄደን ስንፈልገው እስከ 6 ሰዓት አይመጣም። መጨረሻ ላይ በቃ እንዴት ነው ትኬት ገዝተናል መቅረት አንችልም። ምንድነው ጌታው የምናረገው እያልኩ ማታ ፌስታል ጎትቶ መጣ። እግዚአብሔር ሰማን። ለሊት ተነስተን መጣ። አይዞሽ አይዞሽ ነይ ተነሽ ነይ ነይ አይዞሽ ሰዋይ ረሳም ጌታዬ እንደ ሰው አይደለም ሰዋይ ረሳም ጌታዬ። ሃይ ደህና ነህ? እግዚአብሔር ይመስገን። ደግሞ ጎበዝ ተናጋሪ ነህ። ስታወራ ትጣፍጣለህ። ጎበዝ ተናጋሪ ነው። ተናግሮ ያሳምናል። እንዴት መጣ ወደፊት ለፊት ወደ መድረክ ታውቃለህ? የቱ ጋር ነበር የተቀመጥከው?
አይዞ አታለቅስም ካሁን በኋላ እሺ ወዳለሁ ለፎ በጣም ተንከራተትኩ ሰለች አስጠላኝ ሲወራ ጌታ ራሴን አጠፋለሁ ቀልቤን የመስጠት አስጠላኝ በጣም አስጠላኝ አስጠላኝ በጣም አረቄ የምጠጣው ጌታ ይግደለኝ ሲዋል 2017 እንደዚህ አይነት ህይወት ከማሳለፍ ግድ አልፈልግም አንተ የለም በቃ እንደዚህ የሚኖር ከሆናል የለም በቃ አልፈልግም ልጅነቴ በጣም ብዙ ጊዜ ጌታ ተናግሮኛል ልጅነቴ አይዞ ወዳለሁ እሺ ወዳለሁ አይዞ እዛ ትታጠባለህ እሺ ትታጠባለህ ሸሚዝ አመጣልሃለሁ ሱሪ አመጣልሃለሁ ትዘንጣለህ ወዳለሁ እሺ የት አለ የሱ ወንድም የት አለ ሳሚ አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታዬ እሱም ያስቸግራል መሰለኝ አያስቸግርም በጣም ጨዋ ነው ያዝ የተመሰከረልን ሰማ ምን ተሰማ ደስታ እግዚአብሔርን አመሰግናለሁ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም ጌታ ማን ነው ስሙ ረቡኒ ተመስገነው ረቡኒ ና ረቡኒ ና አይዞህ ና እግርህ ምን ሆነ ነው ጉልበቴ አሞቅ ጉልበቴ እሺ አይዞህ በቃ ፊል ፍሪ ደስ እንዲል እፈልጋለሁ እሺ እወድሻለሁ የኔ እናት ሰው አታረገኝ ከሆነ ማትቀይረኝ ከሆነ እንደሱ በቃ ድሮኒ ሁሌ መጫን በሲጋራ ማረቅ የበድር ከሆነ የሳሌት ነገር ጌታ በቃ አንተ የለም በ2017 አላቅም ራሴን አጠፋለሁ ከዚህ በኋላ ተናግሬ ወደ ስገባ ገባሁ እዚህ ቤት ስገባ ተናግረህ ገባ ቤት ስገባ ራሴ ተናግሬ ካልክ 2017 ጌታ አልፈልግም መኖር አልፈልግም ጌታ ራሴን አጠፋለሁ ነው ራሴን አጠፋ አራት አጠፋም 2017 እንደው ሙሽራ ነው የምትሆን አራት አጠፋም አሁን ወደ ቤት ነው የምትመለሰው ከጎዳና ህይወት ነው የምትወጣው ፌስታል ከመለቃቀም ህይወት ነው የምትወጣው ወደ ቤት አንቺ ምን አይነት ድንቅ እናት ነሽ በእናትሽ እሱ በሄደበት ሀገር ሁሉ ቤት እየተከራየሽ የምትገርም እናት ነች አንቺ በጣም እኔ አንቺንማ እኔ ብዙ እናቶች አውቃለሁ እናቶች ምርጥ ናቸው አንቺ ደግሞ ትለያለሽ እንወድሻለን እዚህ ያለ ሁሉ ያከብርሻል እንወድሻለን ድንቅ ፍቅር የእናት ፍቅር እኮ ነው በኩር ፍቅር ድንቅ ፍቅር እውነተኛ ፍቅር የእናት ፍቅር ልዩ ነው በጣም ልዩ ነው የእናት ፍቅር ወዳቸዋለሁ በቃ በዚች በኩል ሂድ አንተ እናትን ይዘህ ሂድ ከዛ ነገ ደግሞ ዘንጥ ማዳኑ ደስታ በውስጥ ያልበረደም የማዳኑ ደስታ ያዘምረኝ ይኖራል ዘላለም ሁሌ ያዘምረኝ ይኖራል ዘላለም ሁሌ ያዘምረኝ ይኖራል ዘላለም ሁሌ ያዘምረኝ
አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ አዎ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ ከአምላክ ዘንድ መጣልኝ ከሱ ዘንድ እፎይታ ከአምላክ ዘንድ መጣልኝ ከሱ ዘንድ እፎይታ ውስጤ ያፈሰሰው የሰማዩን ደስታ ውስጤ ያፈሰሰው የሰማዩን ደስታ ውስጤ ያፈሰሰው የሰማዩን ደስታ ውስጤ ያፈሰሰው የሰማዩን ደስታ ያዘምረኛል ጌታ ማርኮ በቀደም ለታ ትንሽ ነገር ነግረሽ ነበር ትንሽ ነገር ጨምረሽ እስቲ እንድታወሪኝ ፈልጌ ነበር ከየት ሀገር መጣሽ እኔ ሚዛን ተፈሪ ከሚባል ሀገር ነው የመጣሁት እንዴት ወደዚህ ልትመጪ እንደቻልሽ የተወሰነ ነገር ነግረሽኛል እንዴት ነው በረቡኒ ህይወት እንዴት ነው የተሸገርሽው እስቲ ንገሪኝ ረቡኒ ልጄ ነው በጣም አንድ ልጄ ነው የሚገርምህና እኔ አይደለሁም ያሳደኩት እናቴ ናት ያሳደገችልኝ እርሊ ስለተወለደ እኔ በቅልክ እሱ እንደተወለደ ትምህርት ቤት ሄድኩና ልክ 16ኛ አመቱ አካባቢ ነው ወደዚህ አይነት ህይወት የገባው እናቴ በጣም ተቸግራለች ከዛ እኔም በቃ እንዴት ብዬ ልነግርህ እንደምችል እሱ ይነግራል ያላየው ቦታ የለም በቃ እኔ በአጋጣሚ አፍሪካ ሀገር ነበር መኖሩ ጥሩ ስራ ነበረኝ አፍሪካ ውስጥም ቢሆን በጣም ጥሩ ስራ ትልቅ እንጂ ውስጥ ሰራ ነበር ደቡብ ሱዳን